بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يتكبراشتوت ወንድሞች ዛሬው ጁማ ነው ቀኑ ጁማ ቀን በሰላዋት على النبي ሱረቱል ካህፍን በመቅራት የሳምንቱን አዲስ ምዕራፍ ለቀጣዩ ሳምንታቶች ራስን በማዘጋጀት እንቅስቃሴን የሱረቱል ካህፍ መልእክት ኹጥዋ ነው አዲስ ምዕራፍ አዲስ ግንኙነት ለመመስረት የሚደረግ ጉዞዎችን ማሳያ የሆነ ምዕራፍ ዛሬ በዚህ መድረክ ላይ ወይም ፊልፍታችሁ የተገኘሁት ኑን ቁርአኖች ጋር እንዲሁ ባለን ቅርበትና ግንኙነት እነሱ ጋር ትንሽ ጭውውት ነበር ያው ስለ ቁርአን ከሚለፉ ወይም ደግሞ በቁርአን ላይ የታገሉ ካሉ ወንድሞቻችን ውስጥና ተቋም ውስጥ ኑን ቁርአን ማዕከል ነው ቁርአንን ላልደረሰው ማህበረሰብ ለማዳረስ በዚህ ዘመን ቁርአን የለም ቁርአን አልደረሰም ብሎ ማለት በጣም ከባድ ቢሆንም ይሄንን ስራ እየሰሩ ያሉ ወንድሞች ግን ከምንም በላይ የሙስሊም ማህበረሰብ ሁሉናው መሰረቱ ቁርአን ነው ቁርአንን የተወ ያለያዘ ማህበረሰብ ደግሞ እስልምናው ላይ አደጋ የተጋለጠበት ነው በሁሉም አካባቢዎች ላይ ቁርአን ሰዎች ለመቅራት ፈልገው ቁርአን የሚያጡበት ዘመን በዚህ ዘመን መታየት እንደ ማህበረሰብ ክስረት ነው በዚህ ላይ ሁላችንም መሳተፍ ያስፈልጋናል ኑን ቁርአን የሰራቸው ባላቸው ስራዎች ውስጥ በጣም እንግዲህ ልዩ ትኩረት አድርገን መታገዝ አለበት በየከማስበባቸው ቦታዎች ነኝ እኔም የኑን ቁርአን አምባሳደር ነኝ ሁላችንም የቁርአን ባለቤቶች ሆነን ቁርአን አላህ ህይወት መመሪያ አድርጎ ተላከለን ህዝቦች ሁሉ ይሄንን ስራ በባለቤትነት መያዝ ቁርአን ለሁሉም ሙስሊሞችና ቁርአን ለሚገባቸው ሁሉ እንዲደርስ በማድረግ ላይ ከኑን ቁርአን ጎን መቆም ግዴታችን ነው ይሄንን በማድረግ ሂደት ውስጥ ሁላችሁም እንድትስተባበሩ እንድታግዙ የቻላችሁት እንድታደርጉ ቁርአን አሰባስባችሁ ለነዚህ ወንድሞቻችን እንድታደርሱ እየደረሱበት ያለበት ቦታ በጣም ብዙ ቦታ ነው ሐቂቃ ወጩ እንግልቱ ተዓቡ ወጣትነታቸውን ግዚያቸውን ሁሉ ነገራቸውን ሰጥተዋል በዚህ ሂደት ውስጥ መኪና ተከራይተው ነው የሚሄዱት ሁሉ ነገር በውጭ ነው የሚያደርጉት እነዛ ሁሉ ሐስል ውስጥ እየገቡ ቁርአንን ግን በሚገባውና ላልደረሰው ማህበረሰብ ለማድረስ እየለፉ ነው ያሉት በሁለንተና ይገዛ ያስፈልጋል ይሄ ተቋም ይሄንን በማገዝ ሂደት ውስጥ ዛሬ ጁማን በማሰብ ዛሬ ላይ ቁርአንን ለኡመቱ ለማህበረሰባችን ለማድረስ የቁርአንን ሐላፊነት ለመውጣት ሁላችንም ንያ እንድንይዝ ነው እኔም ዛሬ እነሱ በመጡበት የ400 ቁርአን ወደ ገጠር እንዲላክ እዛው ቦታ ላይ እንዲደርስ ዛሬም ነይተናል እናንተም ወንድም እህቶቻችን የኑኑ ፈለግ በመከተል ጁማአችንን በቁርአን እናብራው በቁርአን ቀን የቁርአን እናድምቀው ለኑን ቁርአን ከአንድ እስከቻል ነው ድረስ መስጠት ያለብንን ቁርአን ለማድረሻውም የሚሆን እገዛ ማድረግ የምንችለውን በማድረግ ነገጧት መኪና ገዝተን ይሄን ቁርአንን የሚखाድም መኪና እስክናደርግ ድረስ ሁላችንም የቁርአንን ኽድሚያ ላይ እንድንሳተፍ አሻራችን እንድናስቀምጥ አላህ Subhanahu Wa Ta'ala የቁርአን ሰዎችን የኔ ሰዎች ናቸው ይላል አህሉላህ ወኻሰተሁ ነው የሚላቸው በሁለንተናው ያያዙት የቀሩት ያከበሩት ቁርአንን የሚገባው ቦታ ላይ ያደረሱት አላህ የቁርአን ሰዎች ካላቸውና ነገ የቁርአን ሰው ተብለው ከሚቀሰቀሱት አላህ ያደርገን መጨረሻችንን ያሳምርልን ጁማአችሁ በቁርአን ያማረ ቁርአንን በማክበር የሚያልፍ በቁርአን መኖር ውስጥ የምንታደልበት ቀን አላህ ያደርግልን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ